ከሰዎች ምንም አንጠብቅም። አይተነዋል። ለሰላምታ የዘረጋነውን እጅ በጥላቻ ጠምዝዘውታል። ለሰርግ ያጨናቸው ሰዎች ለለቅሶ ሞሽረውናል። ከሰዎች ምንም አንጠብቅም። ቀልባችንንም ሰባብረውት ይሆናል። ነገር ግን አላህ ሱብሓነሁ ወተዓላ ነቢ መሐመድን ሰለላሁ ዐለይሂ ወሰለም ቁረይሾቹ እብድ፣ ደጋሚ፣ መተተኛ፣ ጠንቋይ እያሉ ሲሰድቧቸው ቁርአን አውርዶ ወለቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን፣ እነሱ በሚናገሩት ነገር ቀልብህ እንደሚጠብ እናውቃለን። መፍትሄው ግን ምንድነው? ፈሰቢህ ቢሐምድ ረቢከ ወኩን ሚነ ሳጂዲን፣ ጌታህን ከምስጋና ጋር አጥረው ወደሱም ተቃረብ፣ ከሰጋጆችም ሁን፣ ሞት እስከሚመጣም ድረስ እሱም ብቻ ተገዛል። ችግሮቻችን ሲበረቱ ወደ አላህ ጠጋ፣ መከራዎች ሲበዙ ሐዘኖች ሲደራረቡ ወደ አላህ ጠጋ። ያኔ ነው መፍትሄው።